ልከፍል እየሞከርኩኝ ነው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው። ያኔ ኢንተርኔት ዶሳይሲ ወላይታ ሄዶ አረቄ ጠጣ። ፋሚሊ የኔ ቤተሰብ የኔ ቅመሞች አላችሁ፣ እኛ አለን። ያው ጌታ ይመስገን። ዛሬ ደግሞ በአማርኛ ቪዲዮ ካች ብለናል። ያው እስካሁን ከዚህ በፊት አንድ 4 ቪዲዮ ነው መሰለኝ በወላይትኛ ለቅቅ ያለው። እነሱ ግን እንዴት እንደሆኑ አልታዩም፣ ቫይራልም አልወጡም። ይሄ ቪዲዮ ደግሞ እናንተ ጋር ሲደርስ ላይክ በማድረግ ጀመሩ። ላይክ አድርጉ። ዋትስአፕ ሜን ትላላችሁ። ከዛ ላይክ በማድረግ ጀምሩ። ቪዲዮን ደግሞ ለሰው መጥቶ ሳብስክራይብ እንዲያደርግ በቴሌግራምም ይሁን በፌስቡክ በምንም ይሁን በቃ ሼር ብታደርጉ ቪዲዮ ይታያል ብዬ አስባለሁ። ሼር አድርጉ። አሁን ገራሚ ቪዲዮዎች አሉ። ሰሞኑ በጣም ቫይራል ወጣ፣ ብዙ ሰው ደግሞ ሲቀባበልበት የነበረ አንድ የኮሜዲያን ያስኖ ቪዲዮ እየሞከርን ነው የሚል አንድ ቪዲዮ አለ። ከዛ አዶናይ ዶርዜዶ ምን አጋጠመው እሱ ቪዲዮ አለ። እስከዛ ቪዲዮን ላይክ በማድረግ አካውንቱን ደግሞ ይሄንን ቻናሉን ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ጀምሩ። እንቀጥላለን። አቶ ሰራት ነኝ። ይቻላል። ወደ ቪዲዮ እንሄዳለን። እሺ ወደ ቪዲዮ እንሄዳለን። ሌትስ ጎ። እዚህ ጋር ነው የምጀምረው። ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። ወይኔ ሶሪ። በዚህ ቦታ ላይ የመጀመሪያውን ወር አልከፈለም፣ ከዛ ሁለተኛ ወሩ መጥቶበታልና ይሄ በቃ ቤት ኪራይ ስትይዙ ማለት ነው ወሩ ራሱ እንዴት አባቱ እንደምሮጥ ማን አይገባችሁም። ስለ ቤት ተከራይታችሁ ያላችሁ ሰዎች ይሄ ነገር ይገባችኋል። የሆነ ሰዓት እኔም ተከራይቼ ነበርና ይገባናል። በቃ ከዛ በቃ ሚሊዮን ነገር አቶ ፋዘር በቃ በጣም ልብ የሚነካ ጌታ ምስክሬ ነው፣ ልብ የሚነካ ቪዲዮ ነው። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት የልጆች በጣም በቃ ትችላለህ። ያስኖ ጌታ ምስክሬ ነው፣ ትችላለህ። ለኔ እምባዬ ነው ያለቀኝ። ጌታ መጀመሪያ እንዲህ ቪዲዮ ሳይ በቃ ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ውይ ባለቤቴን አሟታል። አስቡ በቃ እንዲህ አይነት ኖርማሊ እንዲህ አይነት ህይወት ውስጥ ያለ ሰው አለ ስላችሁ በቃ የልጆችን የትምህርት ቤት ክፍያ ለመክፈል አቅቶት በዛ ላይ ባለቤቱን አሞት እንዲህ የመጀመሪያው ወር ደግሞ የቤት ኪራይ ሳይከፈልበት እንደገና ሌላኛው መጥቶበት እንዴት ተሸግሮ ላይፉን የመራ ያለ አባት አለ እና በቃ በጣም ተተውኗል። ፊልም በሉት በቃ ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። ዋው አገላለጽ ዋው። ልጆች ጌም የሚጫወቱበትን ፒሲ ለመሸጥ እየሞከርኩ ነው። ማይሞከር ነገር የለም። በዚህ ምድር ላይ ሁሉም ሰው በዚህ ሰዓት እየሞከረ ነውና ይሄ ቪዲዮ ደግሞ በጣም ትሬንድ ነው ሰሞኑ። በቃ የሳምንቱ ምርጥ ቪዲዮ ብለን መውሰድ እንችላለን። በጣም ቫይራል ነው። በቃ ትችላለህ ያስኖ። አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? እጁን አጣጥፎ የተቀመጠ ወጣት የለም። ወጣትም ይሁን ሽማግሌ ማንም ይሁን ማንም ሰው እየሞከረ ነው እንጂ እንዲህ ቁጭ ብሎ አቅቶን ነው ስላችሁ የሆነ ነገር ላይሳካልን ይችላል። የሆነ ነገር ብድር ወስደን ራሱ ለመክፈል ሊያቅተን ይችላል። ግን እየሞከርን ነው ሲል በቃ ይሄ ቪዲዮ በቃ በጣም ነው እኔ በቃ ይመቻስ ነው። ታገሰኝ በቃ እየሞከርኩኝ ነው። አመቱ ማለት እንችላለን። በቃ በዚህ ቪዲዮ ራሱ ክሬቲቭ አዋርድ ብሰጠው ነገር አይለኝም።
እውነት ጌታ ምስክሬ ነው። ዋው ይሄን ቪዲዮ ደግሞ የያሲኖን ቪዲዮ ብዙዎች ደግሞ ወደ ሌላ ሪአክሽን አድርጎ በፌስቡክም በቲክታክም በዩቲዩብም በሁሉም ቦታ ነው ይሄ ቪዲዮ ቫይራል የወጣውና ሌሎች ደግሞ ሙዱን ቀይሮት ምናምን ነገር የሰሩት አለ እየሞከርንም ብሎ ከዛ ከነዛ ቪዲዮዎች እኔን በጣም ያሳቀኝ ዳዋ የሚባል ልጅ አለ። እሱን ቪዲዮ እናያለን። እየሞከርን ነው ይላል። እሱም ደግሞ አሎ አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራ ዳዋ ነው ስሙ። በቃ ነፍሴ አይማርም። በቃ በሁሉም ነገር እስከ መቼ ነው የምንቀልደው? ማን ይሄ ቪዲዮ ቢያንስ ኮሜንቱን ባይዘው የዚህን ልጅ የዳዋን ኮሜንቱን የምታዩት ማለት ነው መከፋት አይቻልም ምናምን ሲሉት ነበረ ብዙዎች ኮሜንት ላይ ገብተውና ዳዋ በጣም የሱም ቪዲዮ ቫይራል ነው ወጣው። የሽንት ቤት ዳር ላይ ምናምን ነገር ያለ ነው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው። ኧረ ዳዋ ነፍሴ አይማርም። ለምንድን ነው መሀል ላይ ማታራው ሲለው እየሞከርኩኝ ነው። እሺ እየሞከርኩኝ ነው ትላለህ። አታሰባበል። እየሞከርኩኝ ነው። የአንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማለት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየው ለማራት እየሞከርኩኝ ነው። ኧረ ዳዋ ነፍሴ አይማርም። ያው ተመልከት፣ በስፖኬ እያየው ለማራት እየሞከርኩ ነው አላለም? ኧረ ዳዋ ተው ግን ተው። አንዳንድ ነገር ይቀለድበት። ግን ይሄ በዚህ ነገር ይሁን ተጠቀምክበት ቪዲዮን ለቫይራል ይሁን። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው አላለም? እሺ ይሁን። እኛ ጭዌ በቃ ጨመራችሁ። ሰሞኑ ጭዌ አልተቻላችሁ። እሺ እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። አስሮ ህይወቱን ለማሻሻል የቤት ኪራዩን ለመክፈል ነው የሚሞክረው። ዳውዝ ደግሞ ሽንት ቤት መሀል ላይ ለማራት እየሞከረ ነው። ታገሰኝ አላለም? ዳይፐር ለመጠቀም እየሞከርኩኝ ነው አለ። እሺ ዝም አልኩ። ቦኬ አለ። ዝም አልኩኝ አለ ናሆም አለ። ይሄ ደግሞ መሀል ላይ ለማራት እየሞከርን ነው። በቃ አንዳንድ ሰው እችን ቀለል ያለችዋን ነገር ለማሳካት እየሞከረ ነው። የኛው ደግሞ ኤቭሪባዲ ይሁን ባይዘ አዶናይ በዚህ ቪዲዮ ሰክሯል። ከዚህ በፊት የተለቀቀ ቪዲዮ አለ በሱ አካውንት ገብታችሁ ማየት ትችላላችሁ። በሱ ቪዲዮ ሰክሮ ነው ያለው እና በዚህ ደግሞ በጣም ሰክሮ ለእናቶች ነው መሰለኝ 100,000 ብር ሸልማችኋለሁ ብሎ ቃል ሲገባ ነበር። ከዛ ይሄ ዱርዜ መንደር የሚባል ሰፈር ነው መሰለኝ በንጉስ በረስታ ነው የሚመራው እና ሰውየው እየተረጎመላቸው ነው ለእናቶች ለሸልሽ ብር መስጠት ፈልጋለሁ በል ታኒ ኢንተርና ዶሳይሲ ኢንተር እንግትዛዚ እሲ ሃይካ ባይዘው ልንገራችሁ 100,000 ብር ለመስጠት ፈልጋለሁ በላቸው አለ። ተርጉምልኝ አለ። ከዛ እኛ እንችላለን አሁን ጋሞኛ፣ ወላይተኛ፣ ዳውሮኛ፣ ጎፈኛ እነዚህ አራት በቃ ወደ ደቡብ ብዙ ቋንቋዎች ነው የሚመሳሰሉት እና ይሄ 100,000 ብር እሱ ደግሞ ሲተረጉም የነበረውን እዩ። እሱ ሲተረጉም አተረጋግሙ ነው እንግትዛዚ እሲ ሃይካ ኩሼ ባቅቴ ውሪ ካዝገስ ዋው በምንም አይገናኝ። ባይዘው እንዲህ አይነት ካሜራ እያለ አይደረግም። እንዲህ ሲጀመር አይደረግም። እንግዳ ነው አክብሮት ስለ በቃ አይደረግም። ሰክሬ አይደለም አሁን ልካለሁ በልኝ ዳኒ ሰከራቴና ግልጽ ጋይስ አባ ማስካላዩ ለሰደ ሰክሬ አይደለም አሁን ልክላችኋለሁ በላቸው ሲል በቃ ብሩን ወደ ራሱ አዞረው። ይሄ ጥያቄ ነው የሆነብን። ለሁሉም ሰው ነው ይሄ ጥያቄ የሆነበት እና ተበላ ወይስ ብሩ አለ? እሱ ነገር ግልጽ ይደረግልንና እኛም እንወቀው። ህዝቡ እስካሁን አላወቀም። ብዙ ሰው ቪዲዮ ሰርቶበታል፣ ግን ምላሽ አልተሰጠም። አዶናይስ ወደ ተደረስከ ይህንን ቪዲዮ
ወደ አንተም ደርስ ከሆነ ምላሽ እንጠብቃለን። ብሩ ተሰጠ ለሬስቶራንት ተሰጠ ወይስ ለእናቶች? ለሱ መሰጠት ያለበትም ባይዘይ እሺ ማስካላዩ ለሰደ አተምት ሱር እየላኩ ነው ባይዘው እነዚህ እናቶች በጣም ነው ደስ የሚሉኝ። ባይዘው የጋሞ ባህላዊ አዘፋፈን እንትን ስታይል ነው መሰለኝ። በጣም ነው የምወዳቸው። ስታይሉ በጣም ነው የሚመቸኝ። እንደዛ ነው የቀጠለው። ባይዘው እነዚህ እናቶች ብሩን ወስዷሉ አልወሰዱም ለኛም አልገባም። እና ብዙ ሰዎች አዶናይ እንዲህ የሰከረውና እንዲህ ሸዋሸዋ የተሰራው በወላይታ መስሏቸው ነበረ። ይሄ ደግሞ ማን ነበረ የሰራውን ቪዲዮ እዩት። እንግዲህ አዶናይ ማለት ነው እዛ ወላይታ ሄዶ አረቄ ጠጣ፣ ሰከረ። እንደው እኔ ብሽቅ ቅጥል ነው ያልኩኝ። ማርያምን ቅጥል ካልጠፋው ጫት አዶናይ እኔ ምን ነግሬ ነበር ብትቅም ይሻልሃል። ካልጠፋው ጫት ካልጠፋው ገለምሶ ምን አጨቃጨቀ ከአረቄ ጋር ወንድም ጥላ እንደዚህ ያሉ ቪዲዮ ሲሰሩ ነበር። እና ልናስረዳችሁ የምንፈልገው ነገር የሰከረው ወላይታ አይደለም። ከወላይታ ወጥቶ ወደ አርባ ምንጭ ሄዶ ነበር። እንደዚህ አይነት መገራረሙ ሌሎችንም ቪዲዮችን ይዘን እንመጣለን።